ማስረጃ አመጣው። በጣም ብዙ ነገር አመጣሁ። ከዚህ በላይ ማስረጃ ከዚህ በኋላ ላመጣ አልችልም። ሰዎች እኔ ገና አላቀረብኩትም እኮ ዋትስአፕ ላክሽልኝ መረጃ እኮ ገና አላቀረብኩትም። የእኔን እንትን ማለት ፈልጌ የተጎዳሁትን አንደኛ ነገር መማሪያም እንደሆነ የወጣሁት በህይወት ዘመኔ አስቤውም አላውቅም ከእንደዚህ አይነት ሰው ጋር እንትን ብዬ ጭራሽ ሚዲያ እንደዚህ አይነት ላይ እመጣለሁ ብዬ አስቤ አላውቅም። ከኔም አልፎ ቤተሰቤን ይሄው ጓደኞቼን ብዙ ነገር ሄድን። ይሄ ልጅ እስቲል ጡጡጡ ይለፈልፋል። ከምን ለማምለጥ እንደሆነ ይዤሽ ገደል ገባለሁ ምናምን የውርደት ጥግ ወስደኸኛል። ከዚህ በላይ ምንም የሚያስፈራኝ ነገር የለም። ምንም በውርደትም በምንም በመጎዳትም ሁሉ ነገር ሆንኩኝ። ገባሽ? አሁን እስቲ ጎረቤት ይመስክር ይላል። ጊዜውን ያራዝመዋል። እንደ ሰው እኮ ይሰለቸዋል። ብዙ ነገር አለ። ሊናዬ አንዴ ሜሪን አስገቢያትና እኔ አውርቼ አልጨረስኩም። አሌክስ ሜንሽን ታርገው ሜሪ ከዛ ሊና ትጨርስ ፕሊዝ። ሊና ታፍናለች የመናገር እድል። ሰላምና አጂ አስሬ ሚዩት እያበራችሁ ልጅቷ እንድትናገር እየፈቀዳችሁላት አይደለም። ፕሊዝ አንዴ ትናገር ሊና። ሜሮን ከመጣሽ አሌክስ ሜንሽን እያረግሽ ኮምቺ ኢንቫይት ያደረግሻል። እሺ ሊና ተናገሪ። አንደኛ ነገር እኔ ራሱ ተቋቁሜ በዚህ ሰዓት ወይ ጸበል የምሄድበት ወይ የሆነ ነገር ማድረግበት የምረጋጋበት ጊዜ ነበር። ግን ስቲል ቁሜ እየታገልኩ ነው። አንተ ልጅ ግን መማሪያም እንዲሆን ነው። ብዙ ሴቶችም እየመጡ ነው። እቺ ሚስቱ የልጁ እናት ሞተች እየተባለች ያለችውም እንደ እኔ ሚስኪን እንደዚህ ስራ ሰራለሁ ሰው አመጣለሁ ምን አመጣለሁ ብሏት ከሰዎች አገናኝታው ምናምን ሊሆን ይችላል። እነሱ ደግሞ ኢትዮጵያ ያሉ ሰዎች አንገቷን ይዞ አምጪ ብር ብለዋት ሊሆን ይችላል። ሲጥ ብላ ሞተችው። ሀቋ መብርሃን ታውጣላት። ሌላ ምንም አልልም። እኔ ለእኔ የደረሰችው ለእሷ ሀቅም ታውጣላት እምለው እኔ ሀጂን ይኸውልህ፣ ሀጂ 3 ዓመት ከኔ ጋር ሲኖር 1 ዓመቱ ብዬሻለሁ። 1 ዓመት ሁሉ ነገር ፋይን ነበረ። በ1 ዓመት ውስጥ አባቴ ሰፈር ውስጥ ኑረናል። እሱ እህቱ ቤት ኖሮበታል። ሆቴል ውስጥ ኑሯል ምናምን ነው 1 ዓመቱ። ያ 1 ዓመቱ ካለቀ በኋላ 2 ዓመት ግን እየተቀጠቀጥኩኝ ነው የኖርኩት። እየተቀጠቀጥኩ ነው የኖርኩት እና እንዲህ ቆሜ ማውራቴ ራሱ እኔ ሁኜ ነው። ገባሽ? ብዙ ሀቃቸው የሚወጣላቸው ሴቶች ደግሞ ይመጣሉ፣ እየመጡም ነው። አንዷ ደግሞ ሌላ ደግሞ ምን አለች? ኢትዮጵያ እሷም ኢትዮጵያ ናት ከመውጣቱ በፊት እኔ እየደፈረኝ በምላጭ እያረደ እያስፈራራኝ ብዙ ነገር ያደረገኝ ነበር። የተጎዳሁት እኔ ነኝ። ምን ወንድ ጋር ምራቅ እስኪ እማ ነው የሚልሽ ራሱ ይጠራሽ። ማማዬ ምራቅ አንቺ እንደዚህ ላይ ሙሉ ቀን ይኸውልሽ ደብዳቤ ሙሉ ቀን ደብዳቤው እንድመጣልሽ ደብዳቤ እናንተ ትዳር ታፋታለሽ። ደብዳቤው እንድመጣልሽ ደብዳቤ ነው። የሰው ትዳሩ ብሎ የሚደበድብ ነው። አሁን የጠራችሁ ሰው እኮ የሰው ትዳር ደብድቡ ሚስቶቻችሁ እንድትማሩ እያለ የሚያበረታታ እኔ እኮ ትዳር የምናፋታው እንዴት ነው? እኛ ያለው ስለሚደበድብ ወንድ እንጂ መልካም ትዳር ያለው እኔ ማርያም ነው። ብዙ ጊዜ ካየሽ እንዲጎራ ሰው ትዳር መሀል ገብቼ አስተያየት መስጠት ሁለቱም ሞቅጣለሁ ወይ ዝም ነው የምለው። በትዳር መሀል አልገባም። ሰው ግን እየተደበደበ ከሆነ እንደ እባብ እየተቀጠቀጠች ከሆነ በቃ ነው የምትሉት። እንግዲህ በቃ የሚገባው ነገር የወንዶች ድብደባ መንቀት አለ ብሎች ጥርስሽ ተንጠልጥላ አየር ላይ አንዴ ዲሆራኔ ጋር እስከም ነገር ማውራት አድርቆይ በማርያም ሳቄን እንደንትናት ጥርስሽ እንዲተንጠልጥላ ባየር ዊድ እያል ችግር የለውም ማማዬ እናስተክለዋለን ሲልሽ በአጠፋሪትና በደንጓሬ ጥርስሽን አትይዘሽ ሳምንት ትጠብቂያለሽ እሱ ሊያስተክለው የማይመስል ነገር እኮ ነው ዲቦራ። ስሚ ገባኔ ከዚህ ጀምሮ ማለት ነው። ከዚህ ጀምሮ ድሮ የቀሩትን ከዘራ ይዘው ከጎረቤት የሚራመዱት እንደ ሼባ ፀጉርሽን እዚህ ረስላችሁ ትሆንሽ ይበቃል። ይበቃል። የሆነ ነገር ተቀባቢሽ የሆነ ቅጠላ ከጎረቤት አምጠሽ እማይሆን እኮ ኑሮ እኮ ነው የምትኖሩት እኮ ገብርኤል። በተለይ አገር ቤት ያሉትንስ ለልጆቻቸው ሲሉ ማርያምን አንደርስታንድ አደርጋለሁ። አገር ቤት ያለ ሰው የሚመታ ሚስቶች በቃ ለልጆቻቸው ሲሉ ጎረቤት ምን አለ በቃ ላረስ ጎረቤት እንዳያሸዋጥጧቸው ቤተሰቦቻቸው በቃ አይደለ ትዳርሽን ፈታሽ አሁን ተጋብተሽ ምን ጉድ ነው እንዳይባሉ ይኖራሉ። ህጉ ምናምን ይባላል። ከሀገር ውጭ ያለች ሴት ግን ዱላ ሲነሳ
ማንም ቤት አትግቢ። ሶሻል ሚዲያ ላይ ታሪክሽን አታውሪ። ታሪክሽን ማውራት ያለብሽ ሰው እንዲማርበት ነው። ያ ሰው ሲደበድብሽ የመጀመሪያ ቀን ክሰሹ፣ ህግ ያለበት ሀገር። ከከሰትሽ በኋላ ህግ ይዳኘው። ያኔ መተሽ ሶሻል ሚዲያ ላይ እኔ እንደዚህ አይነት ሰው ነበርኩኝ ግን በቃ እንደ ማስተማሪያ ታደርጊዋለሽ እንጂ እየተደበደብሽ ቲክቶክ የተነፋረቅሽ አትምጪ። ከሀገር ውጭ ያለ ሴት ህግ ያለበት ሀገር ላይ ጨርሻለሁ። አንድ ጊዜ የሚወድ ወንድ ጋር ምራቅ እስኪ እማ ነው የሚልሽ ራሱ ይጠራሽ። ማማዬ ምራቅ አንቺ ያጡ ብዬ ማታ ሌሊት ሙሉ ሳርገበግብ ነው ያመሸሁት። ሳርገበግብ ይሄ ህዝብ ሀበሻ ህዝብ ወሬ እንዳያጣ ብዬ ሳርገበግብ ነው ያመሻሁላችሁ ሙሉ። ከምሬን ነው። እንደዛ ባለፋጥንላችሁ ኖሮ ይሄን አደርስም ነበር። ለእናንተ ብዬ መሰለኝ ከዛ ወደዚህ እሱ ይልክልኝ፣ እሷ ልክላታለሁ፣ የእሷን አወጣለሁ፣ የእሱን አወልካለሁ፣ የእሱን ለእናንተ ብዬ ነው፣ ለማንም ብዬ አይደለም። ንካው፣ አይዞ ልካ ወንዶችም ትሰራላችሁ። ምንድን ነው የምንሰራ? ኧረ በህግ አምላክ እንዴ! በህግ አምላክ አትልም። እኔ አልሰራም፣ የሌላውን አላውቅም። እኔ ግን አልሰራም። በጣም ይቅርታ በሉ። ንኩ፣ አንተ ህዝብ ንካ፣ ዝቅ ብለህ ንካ። ስንቱን ሰማን እኮ አሁን ሰማን። እኔም ከቦርጭ ተነስቶ ወደ እንትን ይገባል ተብሎ አሁን ነው የሰማሁት። ራሱ ሰምቼ አላውቅም። ማርያምን አይኔ ቀላ ጋይሳ እንትን ዋና እንትን ነበርኩ እንዲባለው ሰውኝ ነው አልኩት። እየዋኘውን ነበር እላችኋለሁ። ህዝቡ የለ ወደ አጀንዳ ስላለ ነው። አጀንዳው ይለቅ ተብሎ ነው። አሌክሶ ኤሮፓ አስገባ ከታኪስ አሌክሶ አሰርቺ አለው አለኮ እንቅልፍ ነሳችሁ። ለምንድን ነው እንቅልፍ የሚነሳኝ? ቢያሰራ ባያሰራ ምን አገባኝ? ስብሱ እንትን እንዴ እኔ እኮ አያገባኝም። ያሰራ አያሰራ ይምጠጥ አያስመጠጥ እኔ ምን አገባኝ? የሚያገባኝ የተበደለች ልጅ አለች። እውነት ከሆነ ፍትህዋን ታገኛለች። ገባችኋ? ህግ ያለንበት ሀገር ነው። መንግስት ያለበት ሀገር ነው። ገባችሁ? ፊትህ የሴት ይመስላል። ምክንያቱም ስለምንከባከበው ነው እኮ እንዳተ የጉሬላ አሪ ምሰልና ስተኛ ከነ አይናርህ ስትነሳ ከነ አይናርህ ተነስተ ምግብ ትበላለህ። ብራሽ ሳታደርግ ሙሉ ሌሊት አልጋ ላይ ተጋድመህ ሳትሸና አርተህ ቂጥህን ሳትታጠብ እኔ መጥተህ ትሰድበኛለህ። ገባህ? ፊትህን እና ፊቴን ስታዩ ስታመሳስለው ደግሞ ሰማይና መሬት ይሆንብሃል። አንተ ፋንገስ ፊት አዎ። ሌላው ቢቀር እንደ ድሮ ልጆች እያለን ቱፍ ብለን እጃችን ላይ ከዋና ስንብልት ነው እናርቅ ነበር። ፊታችን እንደዛ አርግ ወዙ ይኖረው ፊትን ወዛ አልባ ውጦ ዝም በአንድ ሮቶ ሙሉ ሮቶ እንደሚባለው ታንከር ሙሉ ቫዝሊን የምትቀባ ሰው አትመስልም። ችግሩ እኔ እናንተ ጋር ሄ ቅማታ ንፍጥ በልቶ አደር። አትንካኝ። ውጦ ዝም ስንት ውጦ ዝም የለም እንዴ አለ ሞት። አጀንዳው እንዳያልፍብን ጋይስ እያያችሁ ንገሩን። እሺ ከተጀመረ እንመለሳለን። ለአንተ ህዝብ ማልሆነው ነገር የለም። እኔ ወሬ አልወድም፣ ታውቃላችሁ። እኔ ወሬ አልወድም። ከተጀመረ ግን እንሄዳለን። ምንም ቢያለኝ ለአንተ ብዬ ነው። አጀንዳው ይህን ከሀቢባ ቤት እዚህ አጀንዳ አላረምድም ጋይስ። እሷ ሀቢባ ቤት ስለያዘችው እሷ ራሷ ትጨርሷል። ኮንትራክተሩ ከወሰዳቸው በኋላ ሲቹዌሽን አለ። አልተጀመረም ጋይስ። አሌክ ብጣዕሚ ደሊካ ነይረ ብውሽጢ እንታይ ኢኻ ትደልይን ሰብኣይ ወይ ድማ እንታይ ኢኻ ትደልይና አንተ ሰበይቲ? ምንድን ነው የምትፈልገው? ሰውየው ወይ ሴትየው ጻፍ የምትፈልገው ነገር በውስጥ ሄይ ሰላም ነው ትለኛለህ። እጅ ቆርጥና ምን ላድርግህ? ሄይ ትለኛለህ ሁል ጊዜ። ምን ላድርግህ? ተናገር። ይሄ ችግር ነው፣ ይሄ መፍትሄ እፈልጋለሁ በለኝ። የምችለው ከሆነ እረዳሃለሁ፣ የማልችለው ከሆነ ደግሞ አልችልም እግር ብላ እናተኛ እልሃለሁ። ሄይ
ላቸው ወሬ እንዲያጡ ብዬ ማታ ሌሊት ሙሉ ሳርገበግብ ነው ያመሸሁት። ሳርገበግብ ይሄ ህዝብ ሀበሻ ህዝብ ወሬ እንዳያጣ ብዬ ሳርገበግብ ነው ያመሻሁላችሁ ሙሉ። ከምሬን ነው። እንደዛ ባለፋጥንላችሁ ኖሮ ይሄን አደርስም ነበር። ከምሬን እኮ ነው። ለእናንተ ብዬ መሰለኝ ከዛ ወደዚህ እሱ ይልክልኝ፣ እሷ ልክላታለሁ፣ የእሷን አወጣለሁ፣ የእሱን አወልካለሁ፣ የእሱን ለእናንተ ብዬ